ሰላም እንዴት ናችሁ? አሸናፊ ይባላለሁ። ይሄ አሼ አርባ ምንጭ ዩቲዩብ ቻናል ላይ ነው። ሳብስክራይብ፣ ፎሎ፣ ላይክ፣ ኮመንት እንዲሁም የደወል ምልክቷን በማብራት አካውንቴን አሳድጉልኝ። ሁሉንም ነገር ማሳያችሁ በነፃ ነው። ለኮንሰልታንሲ ድርጅቶች ምንም ሳትከፍሉ እንዴት በትምህርት ቪዛ፣ ስፖንሰርሺፕ፣ ስኮላርሺፕ እንዲሁም በኖርማል የትምህርት ቪዛ አፕላይ አድርጋችሁ ወደ ጀርመን ሀገር መምጣት ትችላላችሁ የሚለውን ነገር አሳያችኋለሁ። ለትምህርት የሚያስፈልጋችሁ ዶክመንቶች፣ የኤምባሲ የሚያስፈልጋችሁ ዶክመንቶች፣ ፋይናንሻል ጥያቄዎች ካሉ ሁሉንም ነገር በዚህ ቪዲዮ ላይ አብራራላችኋለሁ። እናንተ ሙሉ ቪዲዮ ተከታተሉኝ። ምናልባት ረዘም ካለ የተለያዩ ክፍሎች ሰርቼ ፕሌሊስት ላይ ያስቀምጥላችኋለሁ። ሁሉንም ስቴፕ ከተከተላችሁ ለየትኛውም ኤጀንት ሆነ ኮንሰልታንሲ ድርጅት 5 ሳንቲም ሳትከፍሉ ሁሉንም ነገር በራሳችሁ አድርጋችሁ ወደ ጀርመን ሀገር መምጣት ትችላላችሁ ማለት ነው። በጣም አመሰግናለሁ። ወደ ቪዲዮ ሊድ ወደ ስቴፑን ወደ ማሳያችሁ ቪዲዮ ከማለፌ በፊት ለዲግሪ ፕሮግራም ከሆነ አፕላይ የምታደርጉት ለዲግሪም ለማስተርስም ከ9 እስከ 12 ያለ ትራንስክሪፕት ያስፈልጋቸዋል። ማስተርስ ደግሞ አፕላይ የምታደርጉ ከሆነ የዩኒቨርሲቲ ስቱደንት ኮፒ እና የዩኒቨርሲቲ ዲግሪ ሰርቲፊኬታቸው ያስፈልጋቸዋል። የ10ኛ ክፍል የማትሪክ ውጤት፣ የ12ኛ ክፍል ኢንትራንስ ውጤት እንዲሁም ለማስተርስ የስቱደንት ኮፒ እና ዲግሪ ሰርቲፊኬታችሁ ሁሉም ሌጋላይዝድ መሆን አለበት። ውጭ ጉዳይ ሚኒስቴር እና በትምህርት ሚኒስቴር አሁን ላይ መሶብ ሄዳችሁ ሁሉንም በአንዴ ሌጋላይዝ ማስደረግ ትችላላችሁ። በመጀመሪያ DAAD.DE ብላችሁ ጉግል ሰርች ላይ ሰርች ታደርጋላችሁ። ከዛ ዌብሳይቱ ላይ ከገባችሁ በኋላ ቋንቋውን ወደ እንግሊዘኛ ትቀይራላችሁ። ከዛ በኋላ ስቴዲንግ እና ሪሰርችንግ ወደሚለው ትሄዳላችሁ። ከዛ በኋላ ትወርዱና ዩኒቨርሲቲዎች ሄዳችሁ ወደ ኢንተርናሽናል ፕሮግራምስ የሚለውን ትመርጣላችሁ። ያው ኢንተርናሽናል ተማሪ ስለሆናችሁ ማለት ነው። ከዛ እዚህ ጋር መማሪያ የምትፈልጉትን ትምህርት ትመርጣላችሁ። ለምሳሌ ማስተርስም ባችለርም ቢሆን ተመሳሳይ ነው። እኛ እስኪ ማስተርስ እናድርግና እንመርጣለን። ከዛ በኋላ እንግሊዘኛ ቋንቋ መምረጥ ይኖርብናል። ከዛ በኋላ 58 አይነት ምርጫዎችን ያመጣናል በዚህ ከሄድን ማለት ነው። ከዛ በኋላ ደግሞ ይበልጥ ደግሞ እንዲያጠራልን ከፈለግን የሆነ መማር የምትፈልጉበት ከተማ ካለ ጀርመን ላይ ያን ትመርጣላችሁ። ከዛ በኋላ ደግሞ ኖ ክፍያ ኖ ፊስ የሚለውን ማለት ነው ያው የመንግስት ትምህርት ቤት ትመርጣላችሁ። ያው የተማሪ መዋጮ ልክፍላላችሁ እንጂ ከዛ ውጪ ለቲዩሽን ፊ የሚባል ነገር ስለሌለው እና ወረድ ወረድ ያደረጋችሁ ማየት ትችላላችሁ። አሁን ለምሳሌ ይሄን መርጣችሁ አርኪቴክቸራል ላይትኒንግ ዲዛይን የሚለውን ትመርጣላችሁ። የሚያስፈልጉትን ሰነዶች የዊንተር ሴሚስተር የሳሜር ሴሚስተር ታያላችሁ። የሚጀምርበትን እና የሚያበቃበትን ዴድላይንም ማየት ትችላላችሁ። ይህን ሁሉ ማየት ትችላላችሁ። ከዛ በኋላ ወደ ክፍያው መረጃ መሄድ ትችላላችሁ። በክፍያው ላይም ያሉትን ነገሮች ምናምን ታያላችሁ። ያው የትምህርት ቤት የተማሪ መዋጮ ይኖራል። ያ ደግሞ ያው እናንተ እዚህ ከመጣችሁ በወር በፓርታይም ስራ እንኳን የሰራችሁ 1200 እስከ 300 ስለምታገኙ በአንድ ወር የምትሰሩት ስራ የሲሚስተሩ ሙሉ ክፍያ ይከፍላችኋል። ይሄ በጣም ርካሽ ነው የመንግስት ትምህርት ቤት ስለሆነ ማለት ነው። እና ክፍያ ሳይሆን ኮንትሪቢዩሽን ነው የሚባለው። ከዛ በኋላ የሚያስፈልጉ ነገሮችን ታያላችሁ። እና ያው እዚህ ጋር እንደምታዩት አስፈላጊ ሪኳየርመንቶችን የምታዩበትን ሊንክ ትሄዳላችሁ። ከዛ በኋላ ያው አፕሊኬሽን የሚጠይቁትን ነገር ታያላችሁ። ፓስፖርት፣ አፕሊኬሽን ፎርም መጀመሪያ ያስፈልጋል። ከዛ የትምህርት ማስረጃዎችን፣ ከዛ ሲቪ፣ ሞቲቬሽን ሌተር እና የቋንቋ ማረጋገጫ ካላችሁ እና ግን የምትመርጡት ትምህርት ቋንቋ ማረጋገጫ አሁን ለምሳሌ ሚዲየም ኦፍ ኢንስትራክሽንም ተጠቅማችሁ የሚቀበሉ ዩኒቨርሲቲዎች ስላሉ እነሱንም ፈልጋችሁ ያለ አይኤልቲኤስ ወይም ቶፍል አፕላይ ማድረግ ትችላላችሁ። ከዛ በኋላ አሁን በምታዩት ሊንክ ላይ ደግሞ አፕሊኬሽኑን ቀጥታ ወደ ዩኒቨርሲቲው መላክ ትችላላችሁ። ሁሉም ኦንላይን አፕሊኬሽን ስለሆነ ከዛ በኋላ ይኸውና እዚህኛው ላይ ዌብሳይት ላይ አሁን
ክሊክ ያደረኩት ሊንክ ላይ ትገቡና ወደ ማሳያችሁ ሊንክ ትገባላችሁ። አሁን ያው ፊዚካሊ አትሊፉም ሁሉንም ነገር ዶክመንት እስካን አድርጋችሁ ትሄዳላችሁ። ከዛ ቋንቋውን ጀርመንኛ የነበረው እንደ እንግሊዝኛ አድርጋችሁ አፕሊኬሽን ወደሚለው ወደዚህኛው ሬጅስተር ወደ ኦንላይን አፕሊኬሽን ወደሚለው ትገባላችሁ። ከዛ ላ ለሳመር ሴሚስተር ነው ወይስ ለዊንተር ሴሚስተር ነው የሚለው ነገር ትመርጣላችሁ። ከዛ በኋላ ስቴፕ ባይ ስቴፕ ሁሉንም ነገር መከተል ነው። የተለየ ነገር የለውም።